ምን እንደምበላ ብታውቁ ዳጣ እየበላሁ ነው። በዳጣ እንጀራ በዳጣ ጌታ ሆይ። ምላሴ ደግሞ ሸንኮራ በልቼ ነበረ። እንዴት እንደሚያቃጥል ዳጣ እየበላሁ የቃጠሎ ፊልሚያ ነው የሆነብኝ። የኢቢኤሱ የቃጠሎ በስመ አብ ተቀጣጠልኩላችሁ። አልተወውም፣ ደስ ይለኛል ስለምወደው ነገር ይበዛል አይደለ? እዚህ ጌታ ሆይ የሆነ ምግብ በልታችሁ አንዳንድ ጊዜ ሳትስፋይ ሳትሆኑ ስትቀሩ የሆነ አእምሯችሁም እንደዚህ ኮስተር ያለ ነገር ከዛ ድዴ ምን እንደሚያቃጥለኝ እራሱ አይታወቀኝም። ዛሬ ደብረ ዘይት ነው አከበራችሁ። እኛ ጋር አክብረናል። ቡና አፍልተናል። ኑግ ነበረ፣ ቆሎ በኑግ ምናምን ደስ ይል ነበር። ወይ ማርያም ሞትኩኝ። በስመ አብ ተይ የሚለኝ ሰው አጥቼ እኮ ነው። የቃጠሎ ፊልሚያን ነው 25,000 ብር አይሸለመኝም እንጂ ሰሞኑን ደግሞ የቆጭቆጮ ፍቅር ነው ያዘኝ። በቃ ደግሞ ያስትለኝ እጨምራለሁ የሆነ
ወይ 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 ተቃጠልኩ እኔ ለሶስት ቀን ምናምን ሰኞ ስራ ገባ እንትን እንዳይለኝ ለሶስት ቀን ለአራት ቀን የሚሆነኝ ቀይ ሽንኩርት ከትፌ ፍሪጅ አስገባለሁ። ነጭ ሽንኩርት አሁን ልጫለሁ። መቃጠሉ ከተወኝ ያሳያችኋለሁ። መልካም ቆይታ